ማለት ነው አሁን ሁሉንም ነገር እኮ ትናገራለች ልዑል እጁ አለበት የለበትም ምን ጠይቃት ይሆናል ይሄን ነገር ደግሞ ንጹህ እንድታረጊልኝ እፈልጋለሁ ጉዳዩ ከዳኒ ጋር እያያዝ ነበር ወይ እያያዛለሁ አልናገርም በቃ ተው እንጂ ናይ ወሬት ነው ሰላም ውድ ቤተሰቦች እንደምን ናችሁ? እንግዲህ እግዚአብሔር የተመሰገነ ያው ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ እኔና ሚት ከተገናኘን ትንሽ ቆይቷል። ያው ከታግታ ከተፈታሽ በኋላ ከመጣሽ በኋላ ተገናኝተን አናውቅም እና ዛሬ ነው ማገኛት። ለማውራትም ፈቃደኛ አልነበረችም። ደውዬላታለሁ ታገኘኝም ፈቃደኛ አልሆነችም። ያው የባለፈውን ቪዲዮ አይታችሁት እንደነበረ ሳሚም እዛ እንዳትመጣ ምናምን ብሎኝ ስለነበረ ወደ ሌላ ውስጥ ላለመግባት ቀርቼ ነበረ ለተወሰነ ጊዜ። ግን ዛሬ የግድ ማውራትም ነገር ስላለ ማውራትም ስላለብኝ ስለተፈጠረው ነገር ሁሉ እውነታው መውጣት ስላለበት እኔም መገኘት ስለነበረብኝ ዛሬ መጥቻለሁ። ያው ስላለው ነገር እናወራለን በግልጽ እንደተካሄደ የምጠይቃት ብዙ ነገሮች አሉ። እዚህ ጋር ውስጥ ገብቼ የምናገራቸው በጣም ብዙ ነገሮች አሉ። ጠይቃታለሁ። ያንን እንድትመልስልኝ እፈልጋለሁ። እንደገና ሳሚ ስላለው ነገር እኔ ስለተጠየኩበትም ነገር በባለፈው ቪዲዮ እውነታው መውጣት አለበት። ምክንያቱም እኔ አንድ ጊዜ ስሜ ጠፍቶ በዛ መቅረት ስለሌለበት ዛሬ ቤት ገብቼ ስላለው ነገር በሳሚ ፊት ምን ባለችበት መጠየቅ ፈልጋለሁ። ስላለው ነገር ሁሉም ነገር ማወቅ ፈልጋለሁ እና ሳሚም ይኖራል ብዬ አስባለሁ። እቤት እንደሆነች ነው ማውቀው እንግዲህ እና ለማንኛውም ገብተን ያለውን ነገር እናያለን። ንግባና አንድ ጊዜ ስሜ ጠፍቶ መቆየት ስለሌለበት ሁሉም እውነታ መውጣት አለበት። ለዛ ገብተን ያለውን ነገር ስልክ ያለ ማንሳት ማለት በጣም ይከብዳል። ይህን ያህል ጊዜ ያለ ማውራት የሰው ልጅ ከበድ ይላል። እኔ ነኝ ሰው ሚትወለሽ አለ ብቻላ በሰላም አዎ በሰላም ስላላወራት ፈልጌ የምጠይቃትም ብዙ ነገር አለ። እንዴት ነው ምንድን ነው የምጠይቃት? አንተ በመዛናጋትና ቀስ በማለት እንዴት ሆና እንደመጣች አይታላ። የኔ ጥፋቱ ምንድን ነው? የኔ ጥፋቱ ምንድን ነው? ግልጽ እኮ ነው ጥፋቱ። እና ብራንታ ገንዘብ እየጠየቁ አንተ መክፈል ካልቻልክ ለሚችል ሰው ማስተላለፍ ነው። ልጅቷን እንደዛ እስኪያደነዝዟል። እንዴት ሆና እንደመጣች አይታል። ቆሽሻ ምን ብላ ምናምን እኮ ነው የመጣችው፣ ቤት ውስጥ የመጣችው አይታታል። ግን አይቻለሁ። እና ታዲያ በዛ መንገድ ነበረ እሷን እንትን ማለት የነበረብን። አይታል አይደል? ቀድመን ነገሮችን ፈተን ቢሆን ኖሮ ከዛ አትድንም ነበር። ክሰል እያንደባለሉ ቪዲዮ ሲልኩ አይታል። አጠገብ የተላከው ቪዲዮ ራሱ ማለት ነው የውሸት ነው። ምክንያቱም እሙን ነው የምንፈልገው ያሉት ምንድነው ገንዘብ አልሰጥ ሲላቸው ገና
የሆነ ተጨማሪ ነገር እንደፈለጉ አደረጉ። አንተ ገንዘብ እንደፈለጉ ለኛ በትነግረን ኖሮ ቀድሞ እኮ የሚስተካከል ጉዳይ ነበር። እኔ ገንዘብ እንደጠየቁ እኮ ይሄን ያክልም የሚያለፋ ጉዳይ አልነበረም። መጀመሪያ የጠየቁኝ ብር አይደለም። አንተ ሲጀመር በትክክል ማለት ነው። አሁን ሁሉንም ነገር እኮ ትናገራለች። ልውል እጁ አለበት የለበትም ምን ጠይቃት ይሆናል። ግን አሁን እንዴት ነው የምታስበኝ? ገንዘብ ራሱ እኩል ተካፍለን የመጣው። አዎ አብረ ካገቷት ሰዎች ጋር አንድ ቲሸርት ያልቀየርኩ ሰው ገንዘብ ተካፈልክ ትለኛለህ እንዴ? ጅልና አንተ ዛሬ ብር ተከፋፍለ ነገ ቲሸርት የምትቀይረው እንዴት ነው የምታስበው? ነገሮች እኮ ነው የሚያስነቁብህ። አድርጌው ቢሆን ኑሮ በጣም ደስ ይለኝ ነበር። እሺ አድርገኸዋል ሳሚ። እንደዚህ አይነት ነገር ግን ለዋሸት አትሞክር። አድርገኸዋል። አላረኩትም። ጥራትና እውነታው ሁሉ ነገር ይወጣል። ይሄ ነገር አሁን ማለት ነው ማድረግ ያለብህ ነገር ስሜን ለማጥፋት ነው እንዴ ወይስ እሷ ጋር አብሬ እንዳለ ነው? እሷ በደንብ መናገር ባትችልም አሁን ላይ አይምሮ ስነ ልቦናዊ ጉዳት ደርሶባታል። ዝም ብላ ነው የምታይክ፣ ዝም ብላ ነው ብቻዋን የምታወራው ምናምን ነገር። አይምሯም ልክ አይደለም። ግን በእርግጠኝነት ማን እንደዚህ እንዳደረገ መናገሩ አይቀርም። እልክ ቶሎ ብትወጣና ብትሄድ ነው የሚሻለው። ሁሉንም ነገር ነግራ እዚህ አልወጣም። እውነታውን ሳላቅ የፈለገ ነገር ብዙ መጠይቃት ነገር አለ። አትወጣም። ትምጣና ልዑል ነበር ያሳገተኝ ትበል። እስከዛሬ ድረስ አልጠየቅናትም በስነ ስርዓት። እስከዛሬ ድረስ ስላለው ነገር በስነ ስርዓት አልጠየቅናትም። በስነ ስርዓት ትጠይቅ። ሚቱ እንግዲህ ደግሞ ብቻሽን አትውጪ፣ ዝም ብለሽ ማለት ነው። ለሰላም እንጂ ሰላም አትበይ። ይሄን ሰላም ትይዋለሽ። ምን አድርጌ ነው? እኔ ቁጭ በይ፣ ቁጭ በይ። ልንጠይቅሽ የምንፈልጋቸው አንዳንድ ጥያቄዎች አሉ። መጣች እንጠይቃታለን። አስበሽ በትክክል እንድትመልሽ የምንፈልጋቸው ነገሮች። ሁሉንም እውነታውን ሳትደብቂ እውነታውን ተናገሪ። ልዑል እጁ ያለበት የለበትም? የመጀመሪያ ጥያቄ። ከሱ በፊት የሚጠየቁ ብዙ ነገር ምን አለ? ምንም የለም። ዝም በል። እኔ ነኝ የምጠይቃት ሲጀመር። እኔ እጠይቃታለሁ። አንተ አይደለም የምጠይቀው፣ እኔ ነኝ የምጠይቃት። በቃ ቪዲዮን ሲልኩ ራሱ ምን ብለው እስካሁን ድረስ ያልጠየቁሽ እኔ እሱ ፊት ልጠይቅሽ ስለምፈልግ ምን ያደርግላቸዋል? ያደርግልናል። ማወቅ የምንፈልገው ብዙ ነገር አለ። ሰዎቹ ብዙ አይነት ወሬ ሲያወሩ ነበር። በመጨረሻ ግን ገንዘብ ተቀብለው ለቀውሻል። ይሄ ደግሞ ዝም ብሎ አይደለም። ለምሳሌ የሆነ ቪዲዮ ላይ አንቺን እየቀጠቀጡ ምናምን እሙዬን ካላመጣችሁ ሲሉ ነበር። እኛ የመሰለን ቀጥታ ከዳንኤል ጋር የሚያያዝ ጉዳይ ነው። ይሄን ነገር ደግሞ ንጹህ እንድታደርጊልን እፈልጋለሁ። ጉዳዩ ከዳንኤል ጋር ይያያዝ ነበር ወይስ ይያያዛል? አሁን ዳንኤል እሷን አሁን አፈቀርኩ ገለመሌ ምናምን እያለ እንትን የሚለው ሰውዬ እጅ አለበት ወይ? የመጀመሪያ ጥያቄ መልሽልኝ። ንገርኛ። ዳንኤል ነበረበት ወይ? እጁ ነበረበት ወይ? እኔ አላቅም። ሲጀመር እንዴት ነው ማታውቂው? እሺ እንዴት አግተው ነው የወሰዱሽ? መጀመሪያ ይሄንን ትጠይቅ። እሺ መልሽልኝ። እንዴት ነው የዛን ቀን የተፈጠረው የወሰዱሽ? እንዴት ነው ለማስታወስ ሞክሪ እስቲ። ከራ ወደ ራስሽ ላውኝና ለማስታወስ ሞክሪ እስቲ። ተረጋግተሽ ይሄንን ነገር መልሽ። የዛን ቀን ሱቅ እንደወጣሽ ነው እኛ የምናውቀው አይደል እንዴ? ከዛ በኋላ ምንድነው የተፈጠረው? እስቲ ያንዳንዱን ነገር ሳትደብቂ ንገሪኝ እስቲ። የተፈጠረው ነገር ለምን ተናገሪ ታያለህ? አንድ ነገር ከተናገርሽ አሁን እኮ አምልጠሻል እኮ ከነሱ አምልጠሽ እኛ ስር እኮ ነው ያለሽው። ባመልጥም እስካለሁበት ድረስ ያውቃሉ እና የወቁ ንገሪን እንዴ። ለመጠንቀቅም ለሌላ ጊዜ እኮ ይሆናል። መጀመሪያው ማንነታቸው የምታውቂ ከሆነ ለፖሊስ እናስይዛቸዋለን። ገንዘብ እኮ አስገብተን ዝም ያልነው እኮ እኛ
ገንዘብ ስለተረፈንም ወይም ደግሞ ያንቺንም ጉዳይ ላለመበቀል እኮ አይደለም። ልንገርሻ ግን ምንድነው እሱ የፈለግነው እኛ ያንቺ ደህንነት ይቅደም ብለን ነው መጀመሪያ ወደ ራስሽ ተመለሺ ብለን ነው። ዛሬ ደግሞ ትንሽም ቢሆን ማውራት ጀምረሻል አይደል እንዴ? አው ግን በቃ ያለፈው ነገር ማስታወስ አልፈልግም። ምንድነው ሲያረጉሽ? እቁብ ጠላችሁ ደርሷት ነው። ለምንድን ነው የማትመልሺው? እንዴት ነው የወሰዱሽ? እንዴት ነው ያገቱሽ? ሲጀመር እንዴት ነው የወሰዱሽ? ይሄንን ብቻ መልሽልኝ። እስቲ ንገሪኝ ሲሚቱ ተረጋግተሽ አትፍሪ። ተረጋግተሽ ንገሪኝ ያለውን ነገር ከዚህ በኋላ ሌላ ነገር ቢፈጠር አይፈጠርም። ጀመር አንድ ነገር እንዳትናገሪ ለማንም ሰው የተፈጠረው ነገር ብሎ ለምን ምንም የሚያስፈራ ነገር የለም። እንዴት ነው የወሰዱሽ? ንገሪኝ። ለምን እንዲህ አናረግ? ካሜራ ላይ ያዩኛል ብለሽ ከሆነ ካሜራ አጥፍተን ወይም ንገሪኝ ሁሉንም ያለውን ነገር ማለት ነው። መልሽልኝ እንጂ። ኧረ በእናትሽ በእግዚአብሔር እየጠበኩሽ ነው። ለምንድን ነው የማትመልሺው? እንዴት እንዳገቱሽ ተናገሪና ንገሪና ወደሚቀጥለው ጉዳይ እንሂድ። አልናገርም በቃ ተውኝ። ወዴት ነው? ምንም የሚያስፈራ ነገር የለም። ማንም ይነካሽ የለም። በቃ ማንም ይነካሽ የለም። የሚያስፈራሽ የሚያሳስብሽ ነገር የለም። አለ በደንብ ነው ያለው። ምንድን ነው የሚያሳስብሽ? ስሚኝ ማንም ይነካሽ የለም። በቃ ነገሮች እኛ እናስተካክላለን። አንቺ ብቻ አይልሽ በዚህ ከለላ እንሰጥሻለን። ሌላ ደግሞ የሚያስፈራራሽ ሰው ካለ ስርሽ ሆኖ የሚያስፈራራሽ ሰው ካለ ለምን ልዑልም አይሆንም? አዎ ልዑልም ቢሆን እንዴት ነው አንተ እኔ እሷን የሚያስፈራራሽ ሰው ካለ ለኔ ንገሪኝ። በቃ አስረጂ። እንዴት ነው የዛን ቀን ያገቱሽ? ሱቅ ነበር የወጣሽ? እንዴት ነው ያገቱሽ? ሲወስዱሽ እንዴት ነበረ? ማንስ እጃል? እዚህ እኔም ካለሁበት አውጪ እውነታው። እኔ ብትኖርበት ባትኖርበት እንዴት ላቅ እችላለሁ? ሲጀመር እኔ መሸት 1 ሰዓት ከምናምን ነው። ሲጀምር ይሄ ሁሉ ነገር የሚያደርገው የሚያቅሰው ነው እንጂ እኔ በምወጣበት ሰዓት እንዴት ነው ጠብቀው እኔ ሊወስዱ የሚችሉት? እሺ ስትወጪ ምንድን ነው የተፈጠረው? የት ጋር ነው? ምንድን ነው የተፈጠረው? እሱ ነው ስወጣማ ሌላ ቀን የምንገዛበት ሱቅ ላይ ነው ወተት ልገዛ ሄድኩኝ። ከዛም በኋላ ልገዛ በሄድኩበት ሰዓት የሆነ ሰውዬ መጣና ጨበጠኝ። ከዛ ሰላም የሚለኝ መስሎኝ ሰላም አልኩት። ከዛ ግን በዛ ሰዓት የሆነ እንትን ስሜት እየተሰማኝ ነበር። አይምሮ እንደ መሳት ነገር ማለት ነው። ከዛ ግን መኪና ውስጥ ይዘውኝ ሲገቡ አውቃለሁ። ከዛ መኪና ውስጥ ከገባሁ በኋላ ፊቴ ሸፈኑኝ። የት ልሂድ የትም አላውቅም። ስደርስ ግን የሆነ ጨለማ ቤት ነው አስገብተው የቆለፉብኝ ማለት ነው። ከዛ በኋላስ? እሺ ከዛ የቀጠለው ከዛስ? እንዴት? ምን ማለት ነው? ከዛ የተፈጠረው ነገር መናገር አትፈልጊም? ተረጋጊና ንገሪኝ። ተረጋጊ። ምንም የሚያስጨንቅሽ ነገር የለም። የሚል ነገር የለውም። ከአሁን በኋላ ሲጀመር መውጣትም የለባትም፣ ከቤትም መውጣትም የለባትም። ቆይ ከዛ ስልክ ራሳቸው ናቸው የጠየቁሽ? ደውዬ የሆነ ሰው ጋር ብለው የደወልሽው ልዑል ጋር? ለምንድን ነው እሱ እኛ እያለን ልዑል ጋር የደወልሽው? እኔ ጋር ስለደወልሽ ነው አንተ እንደዚህ የሚያደርግህ? አይደለም፣ ምክንያት ስላለኝ ነው። ምንድነው ምክንያቱ? እኔ ጋር መደወሏ ምን ችግር አለው? እኔማ እዚህ ጋር ሌላ ነገር እያለብን አንተ እንዳትጨነቅ ነው። አንተ እንዳትጨነቅ። ከዛስ ደግሞ ቶሎ የሚደርቁኝ ነበር እኔ መሰለኝ። እሺ ከዛስ ልዑል ጋር ከደወልሽ በኋላ ገንዘብ የጠየቁት ቆይተው ነው ወይስ አላማቸው ገንዘብ ብቻ እንዲላክላቸው ፈልገው ለልዑል ነግረውት ነው ዝም ያለው? እሱን ንገሪኝ። መቼ ነበር ገንዘብ የጠየቁት? ብዙ ቀን እየደወሉ ነበር፣ ግን መቼ ገንዘብ እንደጠየቁ አላውቅም። እዚህ ጋር ነው ሀቁ እንድትናገር የሚፈልገው። እሱ የመጣው ማንም እሱ ገንዘብ መቼም ልዑልን ይጠይቁታል ተደጋጋሚ ማለት ነው። እኔ በመጨረሻ ስልኬን ኬት እንዳመጣው አላውቅም።
እኔው ራሴ ጋር ደውለው ገንዘብ ጠየቁኝ፣ አስገባውላቸው፣ ወዲያው ለቀቁኝ። እና ገንዘብ ሲሉ የነበሩት ልዑልን ገንዘብ ሲሉት ከነበሩ ልዑል ለምንድን ነው እሱ ያላስገባው ነው እዚህ ጋር? እኔ እንዴት አንጥቼ ነው ማስገባው እኮ ማስገባት ካቃተ ልጅቷን እንደዛ በዛ ልክ እንድትሰቃይ መፍቀድ አልነበረብም። ለኛ አልፈቀድኩላትም፣ እያጣራው ነበረ። ሁሉንም መረጃ ከሱ ግን እንደወሰደዋት ራሱ መጥቼ ነገርኩ። እያጣራክ ትሞታለች? አትሞትም። እንዴት ነው የሚገሏት? አሁን እዚህ ጋር ነው የምፈልገው ነገር። ሌላ የምጠይቅሽ ነገር ምንድን ነው እሱ? ጸጉር ተቆረጠ። ለምንድን ነው አሁን እንደዚህ እንትን ያልሽው? ጸጉር ተቆረጠና እንሂድ። ከሱ የበለጠ እኔ የምጠይቃት ነገር አለ። ምንድን ነው የምጠይቃት? ለምንድን ነው እኔንም ማውራት ያልፈለገችው? ራሷንስ በዚህ ልክ ለመጣል ያሰበችው ለምን? ያደረከውን ነገር ስለምታውቅ ነው። ምንድን ያደረከው? ተባባሪ ነበር። ገንዘብ ተካፈለ ሳሚ አረበና ግን ማለት ነው እደርስበታለሁ። በማጣራው መንገድ ድረስበት። ሰዎቹ ስደውልላችሁ ስልክ ያነሱ፣ እኔ ደግሞ ሰዎቹ ራሳቸውን አግኝቼ ካንተ ጋራ ካላቸው ንግግር ካንተ ጋራ ውል ካላችሁ እደርስበታለሁ፣ አይቀርም። ስደርስበት ግን በኋላ ከባድ ችግር ካልተፈጠረ ምን አለ? ወሬ ነው የምትሄጂው? ወሬ ነው። ነይ እስቲ ሲጀመር እኔ እንድታወራኝ ይፈልጋሉ ሳሚ። ሲጀመር አይምሮዋ ተነክቷል። ምንም አይምሮ አልተነካም። አልተነካም። ምን ማለት ነው? እኔም ጠይቃታለሁ። ምን ነው እሱ የምጠይቃት? እኔም ጠይቃታለሁ። ተናገራ። የምጠይቃት ነው ጾታዊ ትንኮሳ ደርሶባታል አልደረሰባትም? ደግሞ እናንተ ዝም አትበሉ። ስለሱ ነገር እንትን አትበላ። ስለሱ ነገር የምናወራው ለምንድን ነው? ስለሱ ነገር ምንድን ነው? ጾታዊ ተደፍራለች አልተደፈረችም? እሺ ዝም በላ። ወደዛ አልልም። ይህን እንደዚህ አይነት የሚቀፍ ነገር አትጠይቅ። የፈለገ ቢሆን ገንዘብ እስከፈለጉ ድረስ አላማቸው ሌላ አይሆንም። በቃ ገንዘብ እስከፈለጉ ድረስ በዚህ መንገድ እንትን ሚቱ ይህን መልሽልኝ ተረጋግተሽ። ተዋት፣ እረፍ። እንደዚህ አይነት እጠይቃለሁ። ያለ አንድ ነገር እንደዚህ ያልሆነች አትገባም። ዞር በል አንተ፣ ነይ ግቢ፣ እረፊ። በቃ ለምንድን ነው እንዳትመልስልኝ? ለምንድን ነው የምታረገው? ምንም እንዳትመልስልኝ እያደረኩ አይደለም፣ እያደረክ ነው። ሂጂ ግቢ፣ ወደ ውስጥ ተዋት፣ መልሽልኝ። ተዋት፣ በቃ ነይ ግቢ፣ ሂጂ ግቢ። ይሄን ነገር ማወቅ አለብኝ። በቃ ትረጋጋ። እንዲህ አይነት ስነ ልቦና የሚጎዳ ጥያቄ አትጠይቃት። መጀመሪያ ለምንድን ነው የማልጠይቃት? ራሷን ታረጋጋ። በቃ የምታውቀው ነገር አለ አንተ። ምንድን ነው እሱ? እየደበከኝ ነው። ምን አገባ? ቆይ ምን አንተ እኮ ከለላ የሆንክ ፍቅረኛዋም አይደለም እኮ አንተ። ለምንድን ነው ከለላም አልሆንክላትም እኮ። ተው እንጂ። አዎ፣ ኧረ እባክህ። አዎ፣ አልጠበካትም እኮ። በጉዳቷ ጊዜ እኮ ራስህን እኮ ለማስመለጥና ራስን ወጪ እንዳታወጣ እኮ ነው የተደበከው አይደል እንዴ? ከምን ኩላሊቴን ሽጬ ነው? ያንተን ጀግንነትና ያንተን እኮ አይደለም። ለምንድን እኔ አልወጣም። መልስልኝ መጀመሪያ። የምታውቀው ነገር አለ። ለምን ደበከኝ? አልወጣም። ሌላ ችግር እንዳይፈጠር ነው። አልወጣም። እንጠይቃታለን። ናውጣ። አይሰማም እንዴ? ውጣልኝ። በቃ አልፈልግም። ውጣ። በቃ አልፈልግም። ለምንድን አልፈልግም? በቃ ሂድ፣ ውጣልኝ። ያማ እንዴ? ውጣ። በቃ አልፈልግም። እያወቅህ ነው። ስለ ጀግንነት አታወራ። መጀመሪያ እሷን ፍቅረኛ ለማለት እያወቅህ ነው የተነከልከኝ። መስዋዕት መሆን አለበት። እያወቅህ ነው